አንድ በጣም የገረመኝ ልንገራችሁ ዛሬና ብዙ ጊዜ ጥያቄ ጠይቃለሁና ግን እኔ እንደምፈልገው ጥያቄ አላገኘሁም። አንድ የእግዚአብሔር ሰው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 አገለገለንና በጣም ገረመኝ። ከዚህ በፊት ስላለባበስ በጣም እጠይቃለሁኝ እና ያው ዋናው ሰው ልብ ነው እንጂ እኛ ስለ ሜካፕ ስለ ተለያዩ ነገሮች ስለ አለባበስ አሁን ስላሉት ፋሽን ነው ብለን ስለምናደርጋቸው ነገሮች ብሎ ጠይቅ ነበር። ግን ምንም ኃጢአት የለውም የሰው ልጅ ዋናው ነገር ልቡ ነው። በተለይ በእግዚአብሔር ቤት ስንሄድ ወይም በእግዚአብሔር ፊት ስንቀርብ ብዙ ጊዜ ጥያቄ ይሆንብኝና እጠይቃለሁ ግን ምላሽ አግኝቼ አላውቅም ነበርና ይሄ ቃል ግን በጣም ገረመኝ። እግዚአብሔር አይደለም ስለምንለብሰው ቀርቶ ስለምንበላው ስለምንጠጣው እያንዳንዱ የምናደርገውን ነገር ሙሉ ለእግዚአብሔር ክብር እንድናደርገው ለሰዎች ወጥመድም ደግሞ እንዳንሆን በሁሉንም ነገር እግዚአብሔር እንድናከብር እግዚአብሔር ይፈልጋል። እና እኔ ከዚህ በፊት አንድ ሴት ስብከት ሰምቼ ይሄ መኳኳያ ማቴሪያሎች በጣም ነበረኝ። ሁሉም ነገር በቃ ከጥፍር ጀምሮ ምናምን ጥፍር እየቀጠልኩ እየተቀባባው ምናምን ፎቶ ሁሉ እነሳ ነበር እንደዛ እያደረኩኝ። ግን አንድ ቀን አንድ ሴት ስለዚህ ስለ ሜካፕ ስለዚህ አሁን መጽሐፍ ቅዱስ ዓለምን አትምሰሉ ብሏል። ግን እኛ ጣልቀን ዓለምን መስለናል ከዓለማዊዎች ጋር እኩል ነን። ዓለማዊዎች የሚያደርጉትን ነገር በሙሉ በዓለም ያሉ ሰዎች እኛም እያደረግን ነው። እና ያቺ ሴት ስለዚህ ነገር ስብከት ስትሰብክ ልክ እንዳልሆነ ሳቅ እንዳለ አውጥቼ ቆሻሻ ውስጥ አልኩት እና ይሄን ነገር አቆምኩ። አለባበሱ ጋር ስመጣ ግን መልሳል ስለ ሜካፕ ብቻ ነው እሷ ትኩረት አድርጋ ተናግራ ሄደችው እና ስለ አለባበስ ግን ብዙ ጊዜ መልስ አላገኘሁም ነበር። በጣም በዚህ ዘመን አሁን ሰው አጭር ሹራብ እምብርት የሚያሳይ እኔ ብዙ ነበረኝ። ይሄ እንደዚህ አጫጭር ሹራቦች እምብርት የሚያሳይ ይሄ ሜካፑ ምኑ ጥፍሩ የሴትየዋ ልጆች ናቸው በጣም የሚሰጡኝ እንደዛ አይነት ነገር ስለሚጠቀሙ በቃ ሙሉ ልብሴ እሱ ነው እንዳለ ማለት ነው። እነሱ የሚጠቀሟቸው ነገሮች አጫጭሮች ናቸው እና ብዙ ጊዜ በቃ ፎቶ እነሳበታለሁ እየለበስኩኝ ማለት ነው። መጽሐፍ ቅዱስ ግን ዓለምን አትምሰሉ ብሏል። እኛ ዓለማዊዎች አሁንማ ጭራሽ እምብርታቸው ላይ ጆሮ ጌጥ ማድረግ ጀምረዋል። ብዙ ነገር ነው ያለው እኛ በጣም መስለናል በጣም እና እስኪ እዚህ ጋር ላንብብላችሁ በጥቂቱም ቢሆን እናንተ ግን ግቡና አንብቡት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ኤጋ ዮ ኛተን ዮኪስ ዮ ዱግደን ዮኪስ ወን ቱማ ሆጀተን ሁንዱማ ኡልፊና ዋቀዮፍ ሆጀዳ ይላል። ስለ መብላ መጠጣታችን እንኳን ማለት ነው እናንተ ምን አንብቡት እንዳለም ብሎ ምዕራፉን ማለት ነው። እንኳን አይደለም ለእግዚአብሔር ክብር ለሰዎች ብዙ ነው የሚናገረው። ለቤተ ክርስቲያንም በእግዚአብሔር ፊት ላሉ ሰዎች ለክርስቲያኖች ወጥመድ እንዳንሆን እግዚአብሔር ቃል ይናገራል። ሁሉንም ነገር የምናደርጋቸውን በሙሉ አሁን እኮ በዚህ ዘመን አንድ ሴት ሻሽ አስራ ቀሚስ ለብሳ ስትዘምር እነኛን በጣም የዘመኑትን ስለማትመስል በቃ እይታችን ዝም ብሎ እይታ ይሆናል። ግን ጥፍር ቀጥላ ቻፕስቲክ ተቀብታ ሜካፕ አድርጋ ምናምን እነሱ ናቸው ለኛ በቃ ዋው የምንላቸው ግን አይደለም። እግዚአብሔር አለባበሷንም ዝማሬዋንም ሁሉንም ነገር እሱ ወዶላታል። አንዳንድ ጊዜ እኮ ሰው የሰዎችን ውበት በቃ ትኩረታችን የሰዎች የቀጠለችው ጥፍር ላይ ያደረገችው አይለሽ ላይ ያደረገችው ምናምን ነገር ላይ እና ይሄ በትክክል ይሄ ነገር ወጥመድ ነው በእውነት። በተለይ በእግዚአብሔር ቤት ውስጥ እኔ በጣም አሳፋሪ መሆኑን ሳውቅ ብዙ ነገር ጥያለሁ ከልብሴ ውስጥ ራሱ ምንም ነገር አልተጠቀምም። አሁን ሰዓት እግዚአብሔር ይመስገን
ጌታ ረዳኝ። የዛ የሴት ድንገት ነው ያን ስብከት የከፈትኩትና ጌታ ረድቶኝ በቃ መመኘው እንዲተኳኩዬም ብዬ በቃ እዚህ ጋር አለማዎች የሚያረጉትን ነገር እነሱ የሚያረጉትን ነገር እያየው እኔ ያረገው ነበር፣ ግን እግዚአብሔር አይከብርበትም። ዓለም ውስጣችን አንዳንድ ሰዎች እምብርታቸው ላይ የጆሮ ጌጥ የሚያረጉ እምብርታቸውን እያሳዩ በቤተ ክርስቲያን የሚመጡ ሰዎች ወይም የተለያየ ቦታ የሚሄዱ ዋናው እኮ የልብ ነው እኮ እሷ እንደዛ ስለለበሰች እንደዛ ማለት አይደለም። በልባ ያለውን ነው ውስጧ የተጠቀጠቀውን ዓለማዊነት አውጥታ ስጋዋ ላይ ያደረገችው። በልባችን ያለውን ነገር ነው የምናደርገው ሁላችንም፣ ውስጣችን ያለውን ነገር ማለት ነው። በስጋችን ላይ በእውነት በጣም የሚያስጠይፍ ነገር ነው። እግዚአብሔር ከኛ አይወደውም። ማንን ነው? ለመታየት ነው። ሰዎች እኮ እኛን አይተው ቢመኙ ምኞት በራሱ ኃጢአት ነው። ራሳችንም ኃጢአት ሰርተን ሰዎችንም እኛን ተመኝተው ኃጢአት ውስጥ እንዲገቡ ማድረግ አያስፈልግም። እና በጣም አንድ ሰውዬ ምን አለ፣ ቆይ ያላገቡትስ እሺ እናንተ ያገባችሁ ባል ያላችሁ እምብርታችሁን እያሳያችሁ የምትሄዱ ለማን ነው ብሎ የሆነ ቪዲዮ ሰርቶ አየ። እውነት ነው፣ ለማን ነው? እምብርታቸው ለቀለበትም የጆሮ ጌጥ የሚያደርጉ ሰዎች ለማን ነው? ማን እንዲያየው ነው? እና እጅግ በጣም አስጠያፊ ነገር ነው። ይህን ቃል ግቡና አንብቡት። ነፍሳችን በዓለም ነገር መታሰር፣ ስጋችን ላይ ርኩሳትን ማድረግ ኃጢአት አይመስልም። ስታዩት አይመስልም። ምንም ኃጢአት ምን ችግር አለው እኮ ነው። ቆንጆ ለመሆን ነው፣ ለማመር ነው። ኃጢአት ነው። በእውነት ያስጠይፋል። መሻታችን እኛ ሰው እንዲያይልን ፊታችንን የሆነ ነገራችን አይናችንን አይደለም፣ አያስፈልግም። አምላካችን እግዚአብሔርን በተለይ በእግዚአብሔር ቤት ቢቻለን በእውነት እኔ በጣም ይሄ ቃል ቤት ሰራው። ከዚህ በፊትም እንደነገርኳችሁ ያን ስብከት አይቼ ነው አይን ነገር የጣልኩት። አራራውለትም ሳየው ተጠየፍኩት። ለካ እርኩሳት ነው ብዬ ማለት ነው። እና አሁንም ልቤ ተሰራ። የቀረኝ ነገር ነበር ከውስጥ ያልወጣ ዓለማዊነት። እግዚአብሔር ግን ትልቅ ነው። ሁልጊዜም የሆነ ነገር ለማወቅ ስትፈልጉ ያስፈልጋችኋል። እግዚአብሔር ስትፈልጉት ታገኛላችሁ። እና እግዚአብሔር ለዘላለም ከፍ ይበል። ብንቀደስ ብንተው ዓለምን ባንመስላቸው በእነሱ መንገድ ባንሄድ። አሁን አንድ ዘፋኝ የተባለ ሴት የምታረገው ነገር ክርስቲያኖች እያደረጉት ነው። አንድ በጣም ዓለማዊ የሆነች ሴት የምታረገው ነገር የኛም ክርስቲያኖች በደንብ እያደረግነው ነው። እኛም ይሄ ነገር ቢቀርብን ጌታ ሲመጣ ከምናፍር። ጌታ ስለ ሁሉ ነገር ግልጥ ያላወጣልን ነገር ምንም የለም መጽሐፍ ቅዱስ ላይ። ግን እስከዛሬ ድረስ ያላየሁት ኢየሱስ እንደሚመጣ ነግሮናል። ግን መቼ እንደሚመጣ አልነገረንም። ሰው አሁን እመጣለሁ ሲል ነገ እመጣለሁ ወይም ተነገ ወዲያ እመጣለሁ ብሎ ሰው ይነግረናል። መምጣቱንም የሚመጣበትን ቀን መምጣቱንም። ኢየሱስ ግን መምጣቱን ብቻ ነው የነገረን። የሚመጣበትን ቀን አናውቅም። ምናልባት እንደዛ ሆነን እንደዛ አጭር እምብርታችን የሚያሳይ ልብስ ለብሰን ሄደን በቤተ ክርስቲያን ውስጥ የእግዚአብሔር መንፈስ በኃይል በእያንዳንዱ በሴትና በወንድ ልጆች ላይ መንፈሴን በመጨረሻው ዘመን አፈሳለሁ ብሏል። ያ መንፈስ ቅዱስ ሲመጣ ራቁታችንን ነው የምንሆነው። ርካሾች ስለሆነ አልፎን ይሄዳል። በእውነት ቅዱሳን ሁኑ ነው የሚለው የእግዚአብሔር ቃል። ተቀደሱ እንጂ ተቀደሱ። ለምን ተቀደሱ የሚለው በምን አነጋገራችን፣ አለባበሳችን፣ ልባችንን ካጠራ ነው። ዓለማዊነት ልባችን ውስጥ ከሌለ ስጋችን ውስጥ ላይ አስወጥቶ ምንም እርኩሳትን የሚያስደርገን ነገር የለም። በልባችን ገና ዓለማዊነት ካለ እኔ በደንብ በዚህ አምናለሁ። በእውነት ለምን ዓለማዊነት በውስጤ ስላለ ጥፍር እያስቀጠለ ምን እያረገ ቻፕስቲክ ሜካፕ እየተቀባው ፎቶ ያስነሳኛል። ዓለማዊነት ነው ይሄ፣ ዘመናዊነት አይደለም፣ ውርደት ነው። ለምድር ቆንጆ ነገሯ ነው፣ ትወደዋለች። ይሄንን ዓለም ደስ ይላታል። እኛ ግን ክርስቲያኖች ብንቀደስ ይሄን ነገር ብንተው ቢቀርብን። በእውነት እግዚአብሔር እኮ ቆንጆ አድርጎ ነው የሰራን። የኔ ጌታ እኮ ምንም እኮ ያጎደለብን ነገር የለም። በእውነት በሱ ፊት እኮ ጉንድሾችም መስማትም የተሳናቸው እጅም እግርም የሌላቸው ለሱ እኮ ውብ ናቸው፣ ወርቆቹ ናቸው ለሱ። እኛ ነን ምናምን ብለን የምንለው
እንኳን አይደለም እኛ እጅ እግር ያለን ሁሉን ነገር እግዚአብሔር አሟልቶ የሰጠን ከአካላቸው እንኳን የሆነ ነገር የጎደላቸው ሰዎች ለሱ ወርቅ ናቸው። ከወርቅም ከምንም በላይ በእነሱ ላይ ነው ያለው አይኖቹ። ጌታ ይወደናል እንዲሁም ሆነን ምንም በቃ እግዚአብሔር ምንም ከምናደርገው ኮተት ጋር እሱ ምንም ከኛ የሚፈልገው ነገር የለም። እኛን ነው የሚወደን እኛን ብቻ። እና ተቀደሱ፣ እንቀደስ።